ኢዮኤል ምዕራፍ 2 ላይ ምን ይላል? በጽዮን መለከት ንፉ፣ በቅዱስ ተራራዬ ማስጠንቀቂያ ድምጽ አሰሙ። በምድር የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን ቀርቧልና እርሱ በደጅ ነው። እኔ ባሮጌው ላንብብላችሁ። የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን፣ የደመናና ድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራራ ላይ እንደ ወገግታ ተዘርግቷል። በቃ አሁን እኔ እንትን ታላቅና ብርቱ ሕዝብ በተራራ ላይ እንደ ወገግታ ተዘርግቷል። ከዘላለም ጀምሮ እንደርሱ ያለ አልነበረም። ከነርሱ በኋላ እስከ ብዙ ትውልድ ድረስ እንደነርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸው የምድረ በዳ በረሃ ናት። ከእነርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። በተራራ ላይ እንዳሉ ሰረገሎች ድምጽ፣ ገለባውን እንደሚበላ እንደ እሳት ነበልባል ድምጽ፣ ለሰልፍም እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰውን ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ፈረሶችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ይራመዳል፣ ከእርምጃቸው አያፈገፍጉም። አንዱ ካንዱ አይጋፋም፣ እያንዳንዱ መንገዱን ይጠበጥባል። በሰልፍ መካከል ያልፋሉ፣ ከእነርሱም አይቆስሉም። አረ ጮክ በሉና አሜን በሉ። ደጋሙና አሜን በሉ። እዚህ ጋር የሚናገረው እነዚህ እነማን ናቸው? እነዚህ በእኛ ዲስፔንሴሽን በመጨረሻው ዘመን እግዚአብሔር የሚጠቀምባቸው ሰራዊት ናቸው። አሜን። በደንብ ስሙኝ ቅዱሳን፣ እኔ ነኝ በጌታ። ብዙዎች ሰዎች አማኞች የእግዚአብሔርን እሳት ዲዛይር ያደርጋሉ፣ የመንፈስ ቅዱስን ኃይል ዲዛይር ያደርጋሉ። ግን ለምን ብትሏቸው ኢንስታንት መልስ የላቸው። መልሳችሁ ምን መሆን አለበት መሰላችሁ? ስትሮንግ የሆነ ፓሽኔት ዲዛይራችሁ መልሳችሁ ኢንስታንት መሆን አለባችሁ። ባፋችሁ ስተኙ ራሱ በህልማችሁ እሱ መልስ መሆን አለበት። ለዛ ነው ሰለሞን በህልሙ እግዚአብሔር ሲመጣ ጥበብና ማስተዋል ስጠኝ አለው። በውኑ የሚጸልየው ነው። ላይክ ሰብኮንሺየሱ ፍላጎቱ ለርን አድርጎታል። አላችሁ ከኔ ጋር? ህሊናው ለርን አድርጎታል። ህሊናው አውቆታል። በህልም እንኳን እግዚአብሔር ሲመጣበት ተኝቶ እንኳን ቅዠቱ ልበላችሁ፣ ቅዠት አይደለም እንጂ ቅዠቱ እንኳን ያ ነው። ጥበብና ማስተዋል ህዝብን እንድመራ እንዳገለግል። እዚህ ጋር እነዚህ የእግዚአብሔር ሰራዊት የሚላቸው በጣም የሚያስፈራ ፐርሰናሊቲ ያላቸው እነዚህ አዲስ ፍጥረት ናቸው። እኔና እናንተ ነን። አራሜን ነው ወይ? እኔና እናንተ ነን። ለምን ቢባል እግዚአብሔር እኛን የሚያየው አውትዋርድ ማንነታችን አይደለም። እግዚአብሔር እኛን የሚያየው የሰራንም በውስጣችን ነው። ውስጣችን ላይ የተቀመጠው እሱ ነው። በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። ይሄንን አክሴፕት አድርጎ በምንም አይነት ሁኔታ ውስጥ እኔ ውስጥ ያለው ይበልጣል ብሎ አምኖ መኖር ያቃተው አማኝ ገና ሳልቬሽኑ ላይ ገና 101 መመር ነው ያለበት። ለምን? የእግዚአብሔር ዋና ዓላማ እሱ ያለንን በአዲስ ኪዳን እናችሁ ያለንን ማንነታችን እንድንቀበል ነው። አሁን ልንገራችሁ፣ እኔና እናንተ የእግዚአብሔር መቅደስ ነን፣ መንፈስ ቅዱስ ማደሪያ ነን። አሁን ሁላችን ቤት አለን። ሰው አንቺን ፈልጎ መንግስት ቢሆን ዘመድ ቢሆን አንቺን ከፈለገ የሚመጣው ቤትሽ ነው አይደል? ነው አይደል? ለምን? መኖሪያሽ ስለሆነ። ሰው እግዚአብሔርን ፈልጎ እኔ ጋር መምጣት አለበት። ቤቱ ነኛ። አያውኔ ሃይማኖት እናንተን እኮ ይጣላል። እዛ ጥግ ላይ ሄደ ወደ ሰማይ እንደዚህ አድርገህ ብትጸልይ ታገኘዋለህ ብሎ የሚያምን ሰው ያለበት ዘመን ላይ ነው ያለው። ክርስቲያኑ ነው። ሰው እግዚአብሔርን ከፈለገ አንቺ ጋር ነው መጥቶ ማግኘት ያለበት። አያችሁ፣ እግዚአብሔርን ሰው ፈልጎ እኛ ጋር መጥቶ እንዳያገኝ ሰይጣን ምን ያደርገናል? ካራክተራችንን እንዲበላሽ ያደርጋል። አኖይንግ ያደርጋል። ከዛስ ካራክተሩ የተበላሸ ሰው ጋር እግዚአብሔር አለ ብለህ አታምንም።
ግን እግዚአብሔር እዛ ውስጥ አለ። አሜን ነው ወይ? ለዛ ነው ባህሪያችን መለወጥ ያለበት። በአይምሮ መታደስ ተለወጡ። ሰው አይምሮ ሲለወጥ አይምሮ ሲታደስና ሲለወጥ ምን ይሆናል? ንግግሩ ይለወጣል። አሜን። በአይምሮ መታደስ የተለወጠ አማኝ ቀኑ ሙሉ ቁጭ ብሎ በስልክ አያማም። ሰው አይጠላም። እውነት ውሸት? ዝም አላችሁ ዛሬ ዛሬ የምነግራቸው የእሳት ቀን ነው። እሳት እንዴት እንደምትቀበሉ ኤነሚውንም እነግራቸዋለሁ። በአይምሮ መታደስ የተለወጠ ሰው እኔ ውስጥ ካለው ጌታ የተነሳ እንዴ ጌታ እኮ እዚህ ነው ያለው። he's not far, he lives in me። በውስጤ ነው ያለው። how can I walk with hate? በጥላቻ በቂም በበቀል ወንድሜን በመጥላት እህቴን በመጥላት ሷንማ ሰራላታለሁ የሚል ሜንታሊቲ ይዤ and you expect to be on fire, forget about it. It's not going to happen. መጽሐፍ ሲናገር የሚገርማችሁ በቀል የእግዚአብሔር ነው፣ በቀል የኔ ነው፣ ብድራትን ምን አደርጋለሁ እመልሳለሁ ይላል እግዚአብሔር ይላል። ሰው ቢበድላችሁ እንኳን እንድትበቀሉ አይፈቅድም እግዚአብሔር። አልተፈቀደም። እበቀላለሁ ብሎ የሚነሳ ሰው he will lose his fire፣ እሳቱን ሉዝ ያደርጋል። አላችሁ ከኔ ጋር? ያ ሰው እግዚአብሔርን ከፈለገ የት ነው የሚያገኘው? እኔ ጋር። ለምን? መጽሐፍ ሲናገር ምን ይላል? በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። እሱ ብቻ አለ። ኤፌሶን ላይ ምን ይላል? ክርስቶስ በእምነት በልባችሁ እንዲያድር እንዲኖር እኛ የእግዚአብሔር ማደሪያ ነን። ስለዚህ የእግዚአብሔር ማደሪያ ነን። ኢየሱስ ደግሞ ምን ብሎናል? የዓለም ብርሃን የምድር ጨው። አሜን ነው ወይ? በክርስቶስ የእግዚአብሔር ጽድቅ። አሜን ነው ወይ? you are the tree of righteousness። እናንተ የጽድቅ ተክል የጽድቅ ዛፍ ይላል። አሜን ነው ወይ? ስንት አይነት ፐርሰናሊቲ ያለ ማት አይነት የተለያየ የእግዚአብሔር ባህሪ የሆኑ ኔቸር የሆኑ ነገሮች በሙሉ እኛ ውስጥ አስቀምጧል። ይሄን ነገር አዳፍነ ኖረ ሞተ መቀበር ነውር ነው። አሜን ነው? አዎ። እንዴት ይሄ ይዳፈናል? እያለን መንፈስ ቅዱስ እያለ እሳቱ እያለ ክብሩ እያለ ሄይ አላችሁ ከኔ ጋር? አሜን። እነዚህ የመጨረሻ ሰራዊት የመጨረሻ ዘመን ሰራዊት እሳት በፊታቸው ትበላለች ነው የሚለው። ላይክ ሪሲስት ሊያረጋቸው የሚችል ጠላት የለም ማለት ነው። ከዚህ ቀን ጀምሮ በኢየሱስ ስም እንደዛ ነው የሚሆንላችሁ። መንገዳችሁ ላይ የሚወጣውን ጠላት በኢየሱስ ስም የሚበላ እሳት ከናንተ ይወጣል። የመንፈስ ቅዱስ እሳት ጠላቶቻችሁን ይበላል። አሜን አሜን አሜን። እንዲህ ነው ኔቸራችን። የሚገርመው በጣም የሚገርመው ልንገራችሁ። ከላይ ያለው ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግዳ ተዘርግቷል ይላል። በአዲስ ኪዳን ኢየሱስ ምን አለ? ማቴዎስ መጽሐፍ ላይ በተራራ ላይ የተሰየመች ከተማ ልትሰወር አትችልም። እነዚህ እኮ ናቸው። ተራራ ላይ ያለው ከተማ እኔ ነኝ፣ አንተና አንቺ ነሽ። ኧረ ኢየሱስ ያድናል። ኧረ ኢየሱስ ያድናል። ዛሬ ቅባት ያግኛችሁ። ዛሬ እሳት ያግኛችሁ። ዛሬ ኃይል ያግኛችሁ። ዛሬ እንደገና መነሳት ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን። በምንም አይነት ሁኔታ ብኖ ዛሬ መወሰን ይውላችሁ። ስለ ትናንትና አልፏል አይደል? እኛ እጅ ላይ ያለው አሁን ነው። ነገ በእግዚአብሔር እጅ ነው አይደል? አሁን የትናንቱን መጨነቅ የነገውን መፍራት ተውና አሁን ወስን። አሁን ወስኝ። ትናንት እንዲይዝ የትናንት እስረኛ መሆን በጣም አሳዛኝ ሰው ነው። በትዝታ ታስሮ ያለ ሰው ማለት ነው። አሁን በጣም የሚያሳዝነኝ አንድ ነገር ልንገራችሁ። ድሮ ስናገለግል እንደዚህ ነበር ብለው ስለ ድሮ ይነግሩኛል ሰዎች። ደስ ይለኛል። እግዚአብሔር ይባርካቸው። ግን አሁንስ ጌታ እኮ he's a God of second chance አይደለም እንዴ?
የምሕረት አምላክ አንዴ የምናገለግለው አሁንስ ትናንትና አልለይም ጌታ ሆይ ያለው ጴጥሮስ ጆሮ የቆረጠው ጴጥሮስ በሞት ኖ ያለው ያ ጴጥሮስ የሆነ ቀን ግን ኢየሱስን ካደው ትዝ ይላችሁ 3 ጊዜ በገረት ፊት ካደው ከብዙ ቀናት በኋላ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ጴጥሮስ ጋር ሄደ ከዛም እንዳለው ታውቃላችሁ እሱን ለመመለስ ትወደኛለህ ወይ ነው ያለው if you love the Lord double portion ቅባት ይጨምርባል አንተ ጎበዝ ነህ ካሁን በኋላ አትሳሳትም ጴጥሮስ ነው ያለው አይደለም አይገርምም ምንም ነገር ስተታሰራም እርግጠኛ ነህ አትክደኝም አይደል እስኪ ማን አላለም ትወደኛለህ ጌታ ሆይ እወድሃለሁ እንደምወድ ታውቃለህ በልበጎቼን አደራ ከእንደገና ትወደኛለህ አው ጌታ እወድሃለሁ አንተ ታውቃለህ ብሎ ደነገጠ ጠቦቶቼን መግብ አደራ ከእንደገና 3 ትወደኛለህ ጌታ ሆይ አንተ ሁሉን ታውቃለህ አሁን ንገረኛ አንተ ያው ፕሮፌሳይ ማለት ነው እስኪ ተንቢ ጌታ ሆይ ንገረኝ እውነቱን እኔ ራሴን አላምነውም ማለት እቺን ነው የምፈልገው ራሴን አላምነውም እስኪ ራሴን አላምነውም በል ኢየሱስን ግን አምነዋለሁ በል ስንት ጊዜ አላረገውም ያልከውን ነገር ምለህ አርጋል አልነካውም ያልሽውን ነገር ምለሽ ነክተሻል ጮክ በሉና ጌታ ሆይ አንተ ታውቃለህ በሉ ጠባቄ ታቅልኛለህ በሉ እወድሃለሁ በሉ እኔም ማውቀው እንደምወድ ነው አሜን አንተ ታውቃለህ ሲለው በቃ ግልገሎችን እንካ አለው አላቀውም ዞርቤ ከዚህ ብሎ የካደውን የሁሉም ሐዋርያት አለቃ አርጎሾ አሁን ምቀኛ ምን ይዋጠው እሱኮ ዮሐንስ ራሱኮ የሐምብል ስሎ አይገርምም እጁት እናት አለው ትዝ ይላችኋል ማርያምን እንካለው ለዮሐንስ እጁት እናት አለው ዮሐንስ ደረቱ ላይ የሚጠጋጋ ነበር ግን ጴጥሮስ የዮሐንስ መሪ ሲሆን ፓስተራቸው ሲሆን ዋናው ፓስተር በዚህ ያለ ተላይ ብሎ ጋር ያኔ ተናግሯል ጌታ ቃሉን አይቀይር ቤተክርስቲያኔን መሰረታለሁ የገሃነም ደጆች አይቋቋሟትም ያለው ለጴጥሮስ ነው ቃሉን አይቀይርም ደከምክ ብሎ ቃሉን አይቀይርም እግዚአብሔር ትንቢት አይቀይርም አሜን ለምን አትሉኝም በኢየሱስ ዛሬ አዲስ እሳት ይነካችኋል አሜን ነው ወይ ትናንት አጠፋ ብሎ ዛሬ ሐሳብ አይቀይርም እግዚአብሔር የመስሪያ ቤትህ አለቃ አይደለም እሱ እግዚአብሔር ነው እሱ የምሕረት አምላክ ነው አሜን ነው አዎ በኩነኔ በጭንቀት በመታሰር መንፈስ የሚቀመጥ ስንት ሰው አለ የሚያሳዝን ኖ do you love the Lord that's enough አይ በደንብ ስሙኝ ጴጥሮስ ሁለተኛ አታጠፋም እርግጠኛ ነህ አይደል አላለውም አላስማለው ጴጥሮስ ራሱ አያውቅም ትወደኛለህ ነው ያለው it's okay ለዛ ነው ሮሜ መጽሐፍ 8 ላይ ሲናገር ምዕራፍ ላይ ምን ይላል መንፈስ ድካማችሁን ያግዛል እስኪ መንፈስ ቅዱስ በሉ አጋዤ በሉት ረዳቴ በሉት ሃሌሉያ ካኑ ኢማጂን የአዲስ ኪዳን ክርስቲያን በትናንትና ነገር ተሰቃይተ መንጨርጨር የለበት ለነገ እኔ እንደዚህ ሳይ ክብሩ ብሶበታል ጭራሽ ብሶበታል ክብሩ ብሶበታል ይባስ ብሶበታል ከትናንቱ ዛሬ ክብሩ ነክቶኛል ህልውናው ይታወቀኛል ከትናንቱ ዛሬ ቅባቱ ነክቶኛል መገኘቱ ይታወቀኛል እንደገና ደሞ እንደገና አነሳኝ እንደገና አከበረኝ እንደገና እድል ሰጠኝና እንደገና ደሞ እንደገና በጠላቶች ፊት እንደገና ክብር ጨመረና ጸጋ ጨመረና እሳት ጨመረና እንደ አበቃለ ሲሉ እንደገና አይቀጥልም ሲሉ ይሄው ጨመረና
አነሳኝ እንደገና አከበረኝ ክብር ይሁን ለኢየሱስ ስምዖን ጴጥሮስ ሆይ ትወደኛለህ በመጨረሻው ዘመን የእግዚአብሔር መጠቀሚያ ለመሆን አንድ ዋና ኳሊፊኬሽን እግዚአብሔርን መውደድ ነው አባባ ወድሃለሁ በሉት አቤት ዛሬ ብዙ ሰዎች የሆነ ነገር ይቀበላሉ በእሳት ይነካሉ አሜን ትወደኛለህ if you love him it's okay አሜን ነው አራ አሜን ነው አሜን 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 ዛሬ በኢየሱስ ስም ሪስቶሬሽን ይሆናል አሜን አው ኢየሱስ ጌታ ነው ዮሐንስ ራሱ እንዴ ጌታ ሆይ እኛ እስከመጨረሻው ሳንጠራጠር ተከትለናል ማርያምንም ይዤ ወደ ቤት ሄድኩት እኔ ነኝ ለቅሶ ተቀምጠን ነበር እንዴት እኔ የሁሉ ዋጋ ከፍዬ I am the closest to you ደረት ላይ የምትጠጋጋ ሚስጥር የምትነግረኝ እናትህን እንኳን ለኔ ሰጠኝ እኔ ያለው እንዴት የከዳህ ለያውም በገረድ ፊት ባይዘይ በእነዚህ በእስራኤላውያን ካልቸር ገረድ ፊት ሰው ካደህ ማለት ሲሪየስ ጉዳይ አገር ቤት እኮኛ ሰራተኛዎች ያሉን አሉ አይደል ገረድ ነበር የሚባለው አሁን ነው እንደውም አገልጋይ የተባለ የተሻሻለ የመጣው አብረው የማይቀመጡ የሚሰሩ ከዛ በኋላ ውጪ የሚተኙ ኩሽና የሚተኙ በገረድ ፊት ነው ኢየሱስ ነው የካደው የሰማይና የምድርን ጌታ ትልቅ ስራ ነው የሰራው ወንጀል ነው የሰራው ጴጥሮስ በቃ ትቶ ወደ ድሮ ወደ ወጥመድ ሰው አጥማጅ ሳይሆን አይደለም ሰው ላይ አጠምድ ራሱን ማጥመድ አቅቶት ተመልሶ ባክስ ላይ ዳረገ ምን ያረ ምን አደረገ መረቡን አነሳና ተመልሶ ሄደ መረቡን ያጠብ ደግሞ ኢንፍሉዌንስ አለው ጴጥሮስ በቃ እኔ ወደ አሳለስ ሄደ ተከተሉት ዮሐንስ ራሱ ተከተለ የሚሰማ ሰው ነው ኢንፍሉዌንስ አለው እሺ ብሎ ይሰሙታል ክዶ አያችሁ ጌታ ቸራደ ያኔ ኢንካውንተር ያደረገው ገሊላ መጀመሪያ የተገናኘበት ሰፈር ከ3 አመት 6 ወር በፊት እዛው ሰፈር ተመለሰ ኢየሱስ ተመልሶ ሄደ እዛው የድሮ ሰፈር ተመለሰ ያገኘው ሰፈር ተመለሰ ኢየሱስን ቀምሰ ብትሄድ ተጋግጠ ከምትመለስ በሰላም ተከተል አሜን አዎ ኢየሱስ ተመልሶ ሄደ ከዛ በኋላ ልጆች የሚበላል ትዚላችሁ እንዴት እንዳደረገ በዚህ በኩል ጣሉ አለ ከእንደገና ሲጥሉ ጌታ እኮ ነው ፐርሹ ደሞ ዘሎ ሆስ ገባ አስችለውም እኮ ደሞ ጌታ እኮ ነው አለ ዮሐንስ ኢየሱስ የነበረበት አያችሁ ለዛ ነው ያባቴ እኔ በቤቴል የተገለጥኩል ያባቴ የአብርሃም አምላክ ነኝ አለው ያዕቆብን 21 አመት በኋላ መጣና በቤቴል የተገለጥኩል ነኝ ስለዚህ አሁንም ልገለጥልህ ፈልጋለሁ ወደ ቤቴል ሄዳለሁ የጴጥሮስ ቤቴል ገሊላ ነው እዛው ተመልሶ አገኘው ና አለው አብሯቸው አሳበላ ጠብሶ በጌታ በኢየሱስ ክርስቶስ በዚህ በመጨረሻው ዘመን ጌታን ለማገልገል የምትፈልጉ you will never have a perfect thought ever never perfect thought perfect አስተሳሰብ ሊኖረው የሚችል ሰው የለም በመድር ላይ ለምን sanctification is a process ለዛ ነው ዮሐንስ 17 ቁጥር 17 ላይ 17ኛው ምዕራፍ 17 ላይ በቃል ቀድሳቸው ቃል እውነት ነው በእውነት ቀድስ እንደዚህ ስንማር ነው እዚህ ውስጥ ያለ ቅድስናችን አሜን ነው መጥፎ ባህሪ እየተወን
የተቀየረን አይምሮአችን እየታደሰ አስተሳሰባችን እየተቀየረ የምንሄደው አላችሁ ከኔ ጋር ያ የመጨረሻው ሰራዊት የመጨረሻው ዘመን ሰራዊት የእሳት ሰራዊት ምን ይመስላል እነዚህ ሰራዊት ያስፈራሉ ይላል የሚያስፈራው የኔ ቁመትና መልክ አይደለም የሚያስፈራው ያንቺ ጸጉርና ቁንጅናሽ አይደለም በውስጥሽ ያለው ጌታ ግን ያስፈራል አሜን ነው አሜን ናችሁ ወይ ዛሬ በጌታ በኢየሱስ ስም የትናንት እስረኛ ያደረጋችሁ አጋንንት ይሰበር አሜን በትናንትና ማንነት አስሮ ጠምዶ የያዘ ጥምድ አድርጎ የያዘ አስሮ የያዘ ያ ነገር ይደገም ወይ ኖ ለምን ነው የሚደገመው ያኮ ጥፋት ነው ጥፋት ይደገም እንዴ ለምን ይደገም ለምን ደግመዋለን አዲስ ኪዳን መንፈስ ቅዱስ የተሰጠን ለምንድን ነው መንፈስ ግን ድካማችሁን ያግዛል ብሎ ቀጥሎም ይላል እንዴት እንኳን እንደምንጸልይ አናውቅም እንደኛ እኮ ምስኪን ነን እኮ እንዴት እንኳን እንደምንጸልይ አናውቅም መንፈስ ግን በማይነገር መቃተት በውስጣችን ይማልዳል ስለኛ ይማልዳል ይላል just ራስን አቬሌብል አድርግ ለሆሊ ጎስት ሬዲ ሁን በቃ ልብን ለእግዚአብሔር አዘጋጅ መንፈስ ቅዱስ ባንተ ውስጥ ታላቅ ነገር ይሰራል አረ አሜን ነው ወይ አረ አሜን ይውላችሁ ስሙኝ ሁሉ ነገር ፐርፌክትሊ እግዚአብሔርን አውቀ ነው ገብቶን አይደለም እንከተለው እግዚአብሔርን አውቀን ጨርሰ ነው አይደለም እንከተለው እያደግን በሄድን ግን ያወቅነው እንሄዳለን እግዚአብሔር ታውቆ ከተጨረሰማ ይሰለቻል ልክ አይደለ እግዚአብሔር ታውቆ ከተጨረሰ ይሰለቻል ለዛ ነው መጽሐፍ ማንንም ሊቀርብ በማይችል ብርሃን ውስጥ ይኖራል ይላል ማንንም ራሱ አይቶ እግዚአብሔርን አንድም ያየው የለም በቅፎ ያለ አንድያ ልጅ እሱ ግን ተረከው ይላል እግዚአብሔርን ማንንም አይቶት አያውቅም አላችሁ ከኔ ጋር ኢየሱስ ጌታ ነው በዚህ በመጨረሻው አሁን በጣም ያስፈራሉ ራሳቸው ሲታይ እሳት በፊታቸው ትበላለች በኋላቸው ነበልባል ታቃጥላለች ምድሪቱ በፊታቸው እንደ ኤደን ገነት በኋላቸው የምድረ በዳ በረሃናት ከነርሱ የሚያመልጥ የለም ይላል አይገርምም ከናንተ ከኔ ከደካማዎቹ የሚያመልጥ የለም ነፍሳት ሁሉ በኢየሱስ ስም ይያዛሉ ወደ ኢየሱስ ገቢ ይሆናሉ አሜን አያችሁ በፍቅሩ ነው ኢየሱስ ጴጥሮስን የመለሰው ተወደኛለህ ይላል ተወደኛለህ እኔ ለዛ ነው ብዙ ሰዎች ከቸርች ሲጠፉ ተመልሰው በሱስ ሲያዙ በተለይ ወጣቶች ውስጣቸው ባለ በጣም የሱስ ፍቅር የፓስት ኤክስፒሪየንሳቸው በነገራችን ላይ በዚህ አጋጣሚ ልንገራችሁ ሰይጣን ማንንም ሰው በማያውቀው ነገር አይዋጋው ሲጋራ አጭሶ የማያውቅ ሰው በሲጋራ አይፈተንም ሰይጣን ማንንም ሰው የሚፈትነው ትናንት በሚያውቀው ነገር ነው that's why ሰይጣን ሰውን ከመጣሉ በፊት ኖሌጅ ነው የሚሰጠው በእውነት እግዚአብሔር ከነዚህ ሁሉ ፍሪ አትብሉ ብሏልና ይላል ሁሉን ብሉ ይሄንን ግን አትብሉ ብሏል ይሄን ብትበሉ ግን እግዚአብሔርን ተመስላላችሁ ሮንግ ኖሌጅ ነው የሰጣት እንጂ የሆነ እንትን አንስታ ኮርሽማው እኝክ አርጋ ያወጣችው እኮ ነገር የለም ሮንግ ኖሌጅ እኮ ነው ያሳታት አሜን ነው የሆነ አፕል የተግማሽ አፕል ያያያችሁ አፕል አይደለም የበላችሁ አፕል ጥሩ ነው ለጤንነት ይጠቅማል አሜን ነው ሮንግ ኖሌጅ ነው እና ሰው በሚያውቀው ነገር በትናንትና በዓለም ይያለን እናደርገው የነበረው ነገር ነው በዛ ኃጢያት ነው ሰው የሚፈተነው አሜን እና ሁሉን ነገር ጥሎ ሰው አጥማጅ ትሆናለህ ተብሎ ትንቢት ያለው ኢየሱስ ራሱ የተነበየለት ጴጥሮስ አይደለም ሰው ሊያጠምድ ራሱን ማጥመድ አቅቶት ወደ አሳ ማጥመዱ ተመለሰ ይሄን ሁሉ አመትማ ለፍቼብህ ተመለሰ እንደዚህ አትሆንም ይሄ ሁሉ አመት ለፍቼብህ እንደዚህ ያሳድጌ እንደዚህ አስተምሬ ተመለሰ እዚህ ውስጥ ልቀር አትቀርም አልፈቅድም አለ ተነስቶ ኢየሱስ ሄደና
ከእንደገና ናበል ና አያምርብህም ፒተር this is not for you you are general come on አንተ እዚህ ጋር እንደዚህ አይደል የሰፈር ሰው ሆነ አትቀርም ና አሳ እየሸተትክ የምትሞሰው አይደለም ና ጴጥሮስ ና ይሄ ላንተ አይደለም አይመጥንም ዛሬ ከማይመጥናችሁ ሰፈር የሚያወጣ የኢየሱስ መንፈስ ያገኛችኋል ከማይመጥንሽ ሰፈር የሚያወጣ መንፈስ ቅዱስ ያገኝሻል በጌታ በኢየሱስ ስም አሜን አይገርምም ነው አይለው ጴጥሮስ አሁን የሚገርማችሁ ስለ ጴጥሮስ ነው የምናወራው አሳ አጥማጅ ሆኖ ቢቀር ማን ስለሱ ያወራ ነበር አሁን እዛ ተመልሶ እዛ ገሊላ ላይ እንደዚህ ያረገ እየወረወረ አሳ ጎርጓሪ ዘንዶ ይወጣል እየሆነ ዘንዶ ሲወጣ እንዴ በኢየሱስ ስም ይያለ አሁን ማን ስለሱ ያወራ ነበር እኔና እናንተ ግን እስካሁን ጴጥሮስ ላይ የሰራውን ጌታ እባክህ እንለዋለን እንደ ጴጥሮስ አርገኝ እንደሱ ተጠቀመብኝ ዛሬ የሆነ ሰው እንደዚህ አይነት እሳት ነው የሚያገኘው በኢየሱስ ስም በዘመን እግዚአብሔር ይሰራባል በዘመንሽ እግዚአብሔር ይሰራብሻል ዛሬ የእግዚአብሔር እሳት የሆነ ሰው ላይ ይመጣል አሜን አዎ አይገርም እና ኢየሱስ ከጴጥሮስ የፈለገው በደንብ ስሙኝ አሁን ሃይማኖተኞች እንደዚህ አይሏቸው ይቃወሟቸዋል እግዚአብሔርን መውደድ በቂ ነው ስትሉ በነገራችን ላይ እግዚአብሔርን መውደድ ከዛስ ባልንጀራን እንደራስ መውደድ ሁሉን ህግ ትፈጽማለህ ታውቃላችሁ ኃጢአት ላይ ብዙ የማይገኙ ሰዎች የፍቅር ሰዎች እንደሆኑ የፍቅር ሰዎች ታማኝ ናቸው የፍቅር ሰዎች አይዋሹም ፍቅረኛቸውን አይዋሹም ከኃጢአት የሚጠብቅ እግዚአብሔር መውደድ ነው እንጂ እንዲህ ተጠንቀቀ በገመድ ላይ እንደሚራመድ ሰውዬ እንደዚህ ዊልፍት ብልብ በቃ አለካ when you love the lord ተንሰራፍተህ ትኖራለህ አረ አሜን በሉ በኢየሱስ አሜን ለዛ ነው ኢየሱስ በፍቅሬ ኑሩ ያለ እስኪ ጮክ በሉና በኢየሱስ ፍቅር እኖራለሁ በሉ አይገርም አብ እንደወደደኝ አለ ኢየሱስ እናንተን እኔ ወደድኳችሁ ከዛስ በፍቅሬ ኑሩ በጣም እኮ ነው የሚገርም አረ ኢየሱስ ይወደዳል አረ አይተወንም አረ አይጥለንም አረ በባሰ እሳት ይጠቀምብናል አረ አሜሪካን እንወርሳለን አረ ምድርን እንወርሳለን አረ እግዚአብሔር ይሰራብናል አረ ብዙዎችን በእኛ ያድናል ጴጥሮሶች እዚህ ቤት አላችሁ ወይ እስጢፋኖሶች እዚህ ቤት አላችሁ ወይ ዛሬ በኢየሱስ ስም ቅባት ያገኛቸው እሳቱ ያገኛቸው ሃሌሉያ አሜን እንዴ ጴጥሮስ ይሄንን ሁሉ አመት ከሰማይ ወርጄ መጀመሪያ ሄጄ ያገኘው አገልግሎት ከመጀመሪያ በፊት በወድ ሳልሰራ አውቄያለሁ በማፀን ሳለ ቀድሻለሁ ለአሕዛብ ነብይ እንድትሆን መርጫለሁ እንዲህ ከመረጥኩ በኋላ መበላሸት አትችልም በእግዚአብሔር እጅ ያለ የትኛውም ነገር አይበላሽም ቢወድቅም ይነሳል ቢቆሽሽም ይታጠባል በምህረቱ ይደገፋል በእግዚአብሔር እጅ ነኝ የሚል ሰው ጮክ ብሎ አሜን ይበለኝ አይበላሽ የእግዚአብሔር እጅ ያዘው ሰው እንዳይወድቅ አይፈራም በጥላው ስር ያደረን ሰው ዘላለሙን አያሰጋውም ዘላለሙን አሜን ነው አት ጴጥሮስ አትችልም መበላሸት አትችልም you cannot expire ዛሬ እዚህ ቤት you cannot expire የምህረት ጌታ አለ you will not expire አዲስ እሳት አለ you will not end like this እንደዚህ ታሪክ አያበቃም እንደዚህ ታሪክሽ አያበቃም ዛሬ እግዚአብሔር ኃይል ይሰጥሃል ዛሬ ኃይል ይሰጥሻል አሜን አዎ ትቀልዳለህ እንዴ ያ ሁሉ ለፍቶ ኢየሱስ ለፍቶበታል እኮ አንተ ጴጥሮስ ላይ የለፋው ልፋት አይሆንም አለው አይሆንም ሰፈር ድረስ እመጣለሁ
ስንቶቻችሁ ደክሟችሁ በቃኝ ብላችሁ ፍርስትሬት አርጋችሁ በቃ ብላችሁ የድሮን ነገር እንደውም ገባው ጣያላችሁ ያደረጋችሁ ግን እኮ ወዳለው ጌታ እያላችሁ እየደከማችሁ ደግሞ እየወደቃችሁ ስንት ጊዜ እንደዛ እያላችሁ ግን ዛሬ የዛ ታሪክ ማብቂያ ቀን ነው። አሜን 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 አሜን። አይሆንም አለው ለፍቼብሃለሁ አንተ ላይ ኢንቨስት ያረኩትን ማንንም ላይ አላረኩም። I will change you by force ታገለግለኛለህ አቃለው በጣም ፈጣን ነህ አቃለው በጣም ችኩል ነህ አቃለው ቶሎ ብለህ ነው ሪስፖንድ የምታረገው ግን አንድ ነገር ነው ካንተ የምፈልገው ትወደኛለህ አዎ በቃ ይበቃል ካም ትወደኛለህ አዎ ና እንደውም አንተን ሾመሃለሁ ትወደኛለህ አዎ በቃ ና ኢትስ ኦኬ ሌላውን ለኔቶ ድካም ለኔቶ ለድካም ተሰቀያለሁ አራሜን ነው ወይ ጉብዝና አንተ እኔ ነኝ ጉብዝና ምሰጠ አንተ ብቻ ውደደኝ ኢየሱስን ወዳለው የምትሉ እዚህ ቤት አላችሁ ወይ ዛሬ እሳት ይገባል ባንተ ላይ እሳት ያመጣል ጌታ ባንተ ላይ እሳት ያመጣል ጌታ ባንቺ ላይ ሃሌሉያ አረ ሃሌሉያ ኢየሱስ ጌታ ነው አይሆንም ማለት አንተ እስኪ አይሆንም በሉ አይገርም አይሆንም ኢየሱስ እኮ አንተ ኢንቨስት ያረጋባቸውን ሰዎች ይሁን በዚህ በመጨረሻው ዘመን ጌታን አገለግላለሁ ብለ ካሰብክ እኔ በጣም ፍጹም ፐርፌክት ነኝ ብለ እንዳታስብ ኃጢያትን ጥላ ዓለምን ጥላ ኢየሱስን ውደድ አሜን ነው ኢየሱስ ምን ያረጋ እንደሆነ ታውቃለህ ዛጋ ተወደኛለህ ሲለው ፍቅሮቹን ከልብ ውስጥ ሰብስቦ ለራሱ ያረጋ ሌላ ነገር እንዳይወድ አረጋው ዓለምን እንዳይወድ ፊሺንግ እንዳይወድ አሜን በሉ የድሮ ስራውን እንዳይወድ አሜን በሉ ቢዝነስ ግን ያስፈልጋል እንደ ያስፈልግም እንደ ይያለ ከእግዚአብሔር አገልግሎት ልቡ እንትን እንዳይል ምንም ነገር እንዳይወድ ለምን እኔን መከተል የሚፈልግ ሁሉን ይካድ ራሱን ይካድ ብሎ አስተምሮታል ያኔ ስለዚህ ያንን ትምህርት ያያደሰ ነው በልቡ ውስጥ ኢየሱስ ትወደኛለህ ልለቅህ አልችልም ኢንቨስት አድርጌብሃለሁ ለፍቼብሃለሁ ሰርቼብሃለሁ ዝም ብዬ አልተውህም አለ አሜን አሜን የኤማውስ መንገደኞች ትዝ ይሏቸዋል ቃል ያቃሉ የኢየሱስ ዲፓርትመንት ነበሩ ከጌታ ጋር ነበሩ ተምረዋል በደንብ ተሞልተዋል ከዛ ኢየሱስ ማላቸው ገባ አቤት ጌታ እስኪ አቤት ጌታ በሉ መንገድ ላይ ሲሄዱ ያወራሉ ይነግራቸዋል የእግዚአብሔርን ቃል እነሱ ደግሞ የቃል ቸርች ነበር የነሱ ቸርች የኢየሱስ ቸርች እና ልባቸው ይቃጠል ነበር ሻዳዳዳ በቃ ውስጣቸው ይቀጣጣል ይገርማል በደንብ ከዛ በኋላ ማያቁት ስትሬንጀር ነው ኢየሱስ መሸባቸውና ማደሪያቸው ሲደርስ እሱ አልፎ እንደሚሄድ መሰለ ደሞ እኮ ይመስላል አውቆ እኮ ነው አብርሃም ጋር አልፎ የሚሄድ መሰለ አረገባ አለው ባካ አንተ ጋር ነው የመጣሁት አሜን ነው ወይ አሜን አሜን አሁን ኢየሱስ አሁን በማከላችን ሲመጣ ማጋ ይመጣ መሰለ ይሄና አዳራሽ አጫጫው ሊሄድ መሰለ ባክኔ ጋር ነው የመጣው በል ባክኔ ጋር ነው የመጣው ጌታ እኔ ጋር ነው የመጣው እኔ ጋር ነው የመጣው አሜን አሜን አልፎ ሊሄድ ሲል እንዴ ከኛ ጋር ግባ እራት በላሉት እሱ ደግሞ ደስ አለ የሚለው ዘው እዛ ቁጆ ተገለጠላቸው ከዛ ኦ ማይ ጋሽ አሉ እንደ አሜሪካዎች ለካ እንደዛ ቃል ሲናገር ልባችን የሚቃጠለው ለካ እሱ ጌታ ነው ብዙ ርቀት ሄደዋል ወደ ኤማውስ አሁን ወደዛኛው ዓለም ሊጠፉ ወደ ቀኙ አላዙር አረ አሜን ነው ወይ የሆነ ሰው ዛሬ ወደ ክብር ተመለሰ እግዚአብሔር ምስክሬ ነው የሆነ ሰው ጊቭ አፕ ሊያረግ ያለ ሰው በህይወቱ ላይ ተስፋ የቆረጠ ሰው ያ ሰው በኢየሱስ ስም ኢየሱስ ኢንካውንተር አደረገው ዛሬ አረ ጌታ ለፍቶብሻል ኢየሱስ ሰርቶብሻል በፍጹም ፌል አታደርጊም አሜን ተመለሱ ለካ ልባችን ሲቃጠልብን የነበረው ለካ ቃል ሲናገር እንደዛ የነበረው ወይኔ ወይ አየ ኢየሱስ 40 ቀን እየተገለጠ ሲመልስ ቶማስ ደግሞ እኔ ያላምንም ማለት እስኪ ኢየሱስን እንደው ትንሽ ቀምሶ እንደው ጣሙን ያየሰው እንደዚህ እስኪ አንተ ነህ በቃ ካንዲዴት
በቃ ባንቺ ነው የሚሰራው እንዴ ትንሽ እንደዚህ ወደ እኔ አለ ጣቴን ካልከተትኩ እጄን እንደዚህ ካላረኩ ቁስሉን ካላየው አላምንም አለ ኢየሱስ እኮ ደግ ነው አንተ ብቻ እንደዚህ እንደዛም ፈልገው እሱ ይገለጥልሃል በአንተ ላይ የጀመረው ቢዝነስ ውድ ነው አሜን ከዛ ኢየሱስ መጣና እጁን ሰጠው እንካ ጣትን አርጋለው አደረገ ጎኑንም አለ ከዛ መታመን ሆነ እንጂ ቶም እመን ማታመን አትሆን አለው ምትጠራጠር አትሆን አሁን ሚኒስትሪ ካሁን በኋላ ሲሪየስ ወርክ ነው don't be doubtful አለው ካሁን በኋላ ክብር ስለሚገለጥብህ በጥርጣሬ አይገለጥም ካሁን በኋላ ሻል ከዛ ምን አለ መሰለ ስለኛ ትንቢት ተናገረ ኢየሱስ ሳያዩ የሚያምኑ ብፁዓን ናቸው ሳታይ ታምናለህ አምነ ነው እዚህ የመጣው እግዚአብሔር ምስክሬ ነው እሳት ይነካል ዛሬ እሳት ይነካሻል ኢየሱስ ምርጥ አምላክ ነው የሰናፍጭ ቅጣት የምታክል እምነት ይፈልግ ግድንግድ እምነት አልፈልግም ትንሽ እምነት አንድ ጊዜ ወላችሁ ስሙን ስንት ጊዜ ተጠራጥረን ሳናምን በቃ ብለን ግን ነገሩ ተሳክቶ አይተናል እስኪ ኢየሱስ ከእምነት በላይ ነው አራሜን ነው ወይ እንደው አበቃልኝ በቃ this is my over ምናም እኔ አንቃ ብዙ ታሪኮች አሉኝ እንደዛ በነግራችሁ ሰዓት የለም በቃ is over ብዬ በቃ አለቀ በቃ ቻው እና በአለም ነበርኩኝ ብዙዎቹን ጊዜ ከዛ ምን እላለሁ እግዚአብሔር ወይ እላለሁ ሙስሊም ነበሩ እናትና አባቴ አላህ እላለሁ በቃ እላለሁ ይቅር በለኝ እላለሁ በቃ ልሞት ነው አልቋላ መድኃኔ ዓለም እላለሁ አላህ እላለሁ እማልለው የለም ገብርኤልዬ እላለሁ ዝም ብዬ ደሞ እኮ አንዱም ላይ እንኳን ደና ሃይማኖት የለኝም ነበር አንዱም ላይ እንኳን ደና እንኳን ሰግጬ እንኳን ባግባቡ አላቀም እዛም ኦርቶዶክስ እኔ በደንብ ሄጄም አላቀም ምንም የለም እንደው መጨረሻ ላይ ፍልስፍና ምናምን ነበር እዛ ዩኒቨርሲቲ ገብቼ ፍልስፍና ቆንጆ ያስጨሳል ፍልስፍና ባይዘ ያስቀማል ያስጨሳል ትፈላሰፋላ አሁን ሰማይ ላይ ስፔስ ምናምን ትላል አይን እንደዚህ አብጦ በምርቃና በደንብ እንደዚህ 100 ሻማ ኮኬን ጠጥተ እና ምን አሉኝ እዚህ ስለ ኮኬን አላቀም ነበር እኔ ድሮ በጫት ነበርና ኮኬን ማለት አሁን ጫት አሉኝ ሲያስረዱኝ ቀኑ ሙሉ ቅመ ነው ምትመረቅ ነው እና ኮኬን ማለት ሙሉ ቀን ቅመ የምታገኘው ምርቃና በአንድ አርገ ቡም ነው የምትለው ወዲያው አሉ እና የዚህ ሀገር ጫት ኮኬን ነው እና ኢየሱስ ጌታ ነው አሜን ሃሌሉያ አሜን እና እፈላሰፍ ነበር ከጓደኞቼ ጋር እዛ ዩኒቨርሲቲ አንድ የአዲስ አበባ ልጅ ጓደኛ ያገኘው እሱ እንትን ይዞ ይመጣል ይሄ ተጠቅልሎ የሚጨሰው ይጠቀልለዋል ከዛ በቃ እንደዚህ ይዞርብሃል ምናምን ነው ሆለል ነው የሚያደርገው ነገርየው ያፈዛል ከዛ ዶናት መብላት ነው ዝም ብለ ስንት ጊዜ እንደዛ በቃ ልሞት ነው ብለ ግን ሳጸልይ ጴንጤ እንኳን ሆነን በቃ ብለ እምነት የሚባል ሳይኖር እግዚአብሔር ሰርቶላችሁ ያቀም እንደዚህማ ቃሉን ኢንቨስት አርጎብህ መንፈሱን ኢንቨስት አርጎብህ ምረቱን ኢንቨስት አርጎብህ ጸጋውን ኢንቨስት አርጎ ኔቨር አይጥልህም ኔቨር ምናልባት ለጥቂት ጊዜ በመውደቅ በመነሳት በድካም ልትኖር ትችላለህ ግን እንዳይመስለ እግዚአብሔር ባንተ ጠላትን ይበቀለዋል እግዚአብሔር ባንቺ ጠላትን ይበቀለዋል ሕያው አምላኬ ምስክሬ ነው
እግዚአብሔር አምላክ ዛሬ እሳት በእናንተ ላይ ያመጣል። አሜን አሜን አሜን። ያ በጣም ከሚገርመኝ ሰው አንዱ በአዲስ ኪዳን ላይ እኔ እስጢፋኖስ ነው። አሁን በጣም ፋየር የሚሆኑ ሰዎች ልንገራችሁ። እስጢፋኖስ አደገኛ ሆኖ የተቀባ ሰው ነው። የእስጢፋኖስን ታሪክ ብታዩ ምንድነው? አንደኛ የሱ ጉብዝና ከሐዋርያት ስር ሰሚት አድርጎ ያገለግል ነበር። አንደኛ ኦቢዲየንት ነበር እና በጣም አገልግሎት ሲሰፋ ሲበዛባቸው መጽሐፍ ቅዱስ ሲናገር ከህዝቡ መካከል ጥበብና መንፈስ ቅዱስ እምነት የሞላባቸው ሰዎች ይመረጡ ሲባል አንዱ እሱ ነው፣ አንዱ ፊልጶስ ነው። ሌሎች 7 ስማቸው ተጽፏል። ተመረጡ። መጽሐፍ ሲናገር እጅ ተጫነባቸው፣ ተጸለየላቸው ይላል። ከዛስ እንዲሰብኩ እንዲያገለግሉ ወንጌላዊ ተብለው ተሹመው ተለቀቁ ማለት ነው። ባይ ዘ ዌይ እስጢፋኖስ ወንጌላዊ ነበረ፣ ፊልጶስ ወንጌላዊ ነበሩ። መጽሐፍ ሲናገር እስጢፋኖስ ከተቀባ በኋላ ማለት እጅ ተጭኖ ከተጸለየለት በኋላ ሂድ ቀጥል አገልግል ከተባለ በኋላ ሌላ ሰው ነው የሆነው። ወጥቶ መስበክ ጀመረ። መጽሐፍ ሲናገር እስጢፋኖስ ሲሰብክ የሚናገርበትን ጥበብ መንፈስ ሊቋቋሙት ሊቃወሙት አልቻሉም ይላል። አየ እነዚህ የመጨረሻው ዘመን ሰራዊት መልካቸው እንደ ፈረስ ነው ይላል። ፈረስ የኃይል ምልክት ነው። አያችሁ የሆርስ ፓወር ነው። አሁን መኪና ኢንጂኑ በሆርስ ፓወር ነው። የኢንጂኑ ፓወር ማለት ነው፣ የኢንጂኑ ኃይል ማለት። መልካቸው እንደ ፈረስ ይመስላል ማለት በጣም ፓወርፉል ናቸው። ከእንደገና አንዱ ካንዱ ጋር መስመሩን ይዞ ነው እንጂ የሚሰራው አይገጫጭም። አሁን ይሄ እዚህ ቸርች እዛ ቸርች ነገር ምናምን የሚባል ነገር የለም። እንደዛ አይነት ነገር ውስጥ ከገባችሁ ግሬስ ይቀንሳል። ዝም ብለህ ጠብጥብ አንተ። እስኪ መንገዴን ጠበጥባለሁ በሉ። አሜን። እስጢፋኖስ ከተጸለየለት በኋላ ሌላ ሰው ነው የሆነው። ሌላ ሰው ላሳያችሁ። በጣም የሚደንቀኝን ፓርት ላሳያችሁ። አላችሁ ከኔ ጋር ምዕራፍ 6 ላይ ሐዋርያት ሥራ ምዕራፍ 6 ላይ 7ቱ ዲያቆናት 6ኛው ቁጥር በሐዋርያት ፊት አቆሟቸው። ከጸለዩ በኋላ እጅ ጫኑባቸው። ከዛ የእግዚአብሔር ቃል እየሰፋ ሄደ ይላል። እስኪ ከተጸለየልኝ በኋላ በሉ፣ በኔ በሉ፣ የእግዚአብሔር ቃል በሉ እየሰፋ ይሄዳል። ማን ነው ጌታ እንዲጠቀምበት የሚፈልግ? ይሄ የመጨረሻው ዘመን ነው። አረ አሜን ነው ወይ? ማን ነው የኢየሱስን ፍቅር የሚናገር? ማን ነው በመንፈስ ቅዱስ እሳት ማገልገል የሚፈልግ? ማን ነው ወንጌል መመስከር የሚፈልግ? ማን ነው ጠላቱን ማሸነፍ የሚፈልግ? ዛሬ በኢየሱስ ስም የመንፈስ ቅዱስ እሳት ይመጣባችኋል። የእግዚአብሔር እሳት ይነካችኋል። አሜን። በጣም ነው የሚገርመኝ። እስጢፋኖስ ጸጋንና ኃይል ተሞልቶ ከተጸለየለት በኋላ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። ቁጥር 10 ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። ከዛ ምን እንዳደረጉ ታውቃላችሁ? አሁን ይሄን ሰውዬ አንችለውም አሉ። በጌታ እስኪ አይችሉኝም በሉ። እስኪ ጠላቶቼ አይችሉኝም በሉ። አይገርምም? አልቻሉትም። ስላልቻሉት ምን አደረጉ? ዋሹበት ይላል። ሙሴን ሕግን ይሳደባል፣ ክፉ ሰው ነው የሚናገረው እኛን በመቃወም ነው ብለው በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተናል የሚሉ ሰዎች አስነሱ ይላል። አያችሁ? አሁን አንድ ነገር ልንገራችሁ። በየቦታው እየሄዳችሁ ኢየሱስ ያድናል፣ ጌታ ይወዳል እያላችሁ እየመሰከራችሁ ሰው ስታስቀብሉ ሰው ወደ ጌታ ሲመጣ እንደዚህ እንደዛ ሲሆን ሁሉ ሰው የሚያጨበጭብላችሁ እንዳይመስላችሁ። እንደዛ ከሆነ ለእናንተ አይደለም ይሄ ነገር። በቃ ኖራችሁ እንድትሄዱ ነው ማለት ነው የተፈጠራችሁት። የእግዚአብሔር ቃል በውሸት ለዛ ነው አሁን አይታችሁ ከሆነ አገልጋዮች በጣም ስማቸው ይጠፋል አይደል? በጣም ስም ይጠፋል። አገልጋይን ስም የሚያጠፋ መንፈስ አለው። በጣም ሚዲያ ላይ መሳደብ በጣም የሚገርማችሁ አንድ ሰው የራቁት ፒክቸር ፖስት ቢያረግ የነውር ፒክቸር ሶሻል ሚዲያ ላይ ፖስት ቢያረግና የእግዚአብሔር ቃል ፖስት ብታደርጉ ይውላችሁ ኮሜንት ላይ ግቡ። ከዛ በኋላ
ትሰደባለህ ነው። እኔ አሁን ጠጥቼ ጨርሻለሁ ምንም አይመስለኝም። ያንን ነውር ፖስት የሚያደርግ ሰው ማንንም እንትን አፕሪሺየት ይደረጋል። ልብ 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 ኮሜንቱ ላይ እሳት እንደዚህ የጸሎት እጅ አሁን ምን ያገናኘዋል ከእርቃን ጋር? ኢንአፕሮፕሪየት የሆነ ፒክቸር ፖስት ሲያደርግ ሰው ሁሉ ሰው አፕሪሺየት ዋው አው ምናምን የሚል ማት ነገር አንተ ኢየሱስ ምናምን እንደዚህ ላብ ያላበ ጌታ ይወዳል ምናምን ስትል ሂድ ከዚህ ስድብ ለምን? ኢትስ ስክሪፕቸራል የተጻፈ ጉዳይ ነው። አሜን ናችሁ? ለዛ ነው አንተን ፋየርህን ጠላት ማጥፋት ነው የሚፈልገው፣ ኩዊንች ማድረግ ነው የሚፈልገው። አሜን ነው ወይ? እግዚአብሔር ምስክሬ ነው። ዛሬ እኔ አንድ እንደዚህ ከጫንኩኝ ይበቃል። I want you to believe። በቃ ረጅም ሰዓት እንደዚህ እጄን ይዤ አልጸልይልም። አንድ ነገር ነው ማድረገው። ጌታ ምስክሬ ነው። በ20 ደቂቃ በማይሞላ ጫን እያረኩ መሄድ ነው እኔ። አሜን ነው ወይ? አንተ ግን ትፈልገዋለህ ወይ ነው የሚለው። ሐዋርያት እጃቸውን ከጫኑባቸው በኋላ የእግዚአብሔር ቃል ሰፋ። ዛሬ እኔ ለምንም አልጭንም። ባንተ የእግዚአብሔር ቃል እየሰፋ ይሄዳል። ባንቺ የእግዚአብሔር ቃል እየሰፋ ይሄዳል። ወንጌል ትሰብካለሽ፣ ወንጌል ትሰብካለ። አሜን አሜን አሜን። ምንም ነገር እንዳይዛችሁ፣ ትናንትና እንዳይዛችሁ። አሜን አሜን። ትናንት ይኸውላችሁ መጽሐፍ ሲናገር ምን ይላል መሰላችሁ? እግዚአብሔር ኃጢያቱን የማይቆጥርበት መተላለፉን የማይቆጥርበት ኃጢያቱን የሸፈነለት በደሉን ወደፊት የማይቆጥርበት ሰው ብፁዕ ነው ይላል። ኢየሱስ በመስቀል ላይ የትናንትን የዛሬን የነገንም ኃጢያት ሰርዞታል። አሜን። It's so amazing. That's why we are called the righteousness of God. የእግዚአብሔር ጽድቅ this is a very ይኸውላችሁ ክርስቲያን ማለት በጌታ በኢየሱስ ክርስቶስ አምኖ የዳነ ሁሉ በክርስቶስ የእግዚአብሔር ጽድቅ ሆኗል። አሜን። አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አርጎ ሲቀበል በክርስቶስ ኢየሱስ በተሰራው በመስቀል ላይ ስራ በሞቱና በትንሳኤ አምኖ ሲመሰክር የእግዚአብሔር ጽድቅ ነው የሆነው። የእግዚአብሔር ጽድቅ አያድግም፣ የእግዚአብሔር ጽድቅ አይቀንስም። የተቀበልነው ጽድቅ የሚያድግ አይደለም፣ የሚቀንስ አይደለም። because the righteousness is the nature of God። እግዚአብሔር አያድግም፣ እግዚአብሔር አይቀንስም። የእግዚአብሔር ጽድቅም እንደዛው ነው። አሜን ነው ወይ? ስለዚህ ይኸውላችሁ በስራ አላገኛችሁትም፣ በስራ አታጡትም። ጽድቅ እና ቅድስና የተለያዩ ኤሌመንት ናቸው። ቅድስና ማለት ደግሞ የተቀበልነውን ጽድቅ በህይወት የምንገልጥበት ስርዓት ማለት ነው። እንደ እግዚአብሔር ቃል እየተለወጡ መኖር ማለት ነው። በክርስቶስ ኢየሱስ የነበረ ያ አስተሳሰብ በእናንተ ዘንድ ይሁን። Let this mind which was in Christ Jesus be in you። አሜን ነው ወይ? ቃሉን የምትሰሙ ብቻ አትሁኑ፣ አድራጊም ሁኑ። Holiness and righteousness are different። አሜን ናችሁ ወይ? ወደ ሲኦል እገባለሁ ወይ ደህንነቴን እቀማለሁ ወይ እያላችሁ አትፍሩ። ሰርታችሁ አላገኛችሁትም። ደህንነት በጸጋ ነው አይደለም እንዴ? አሜን። ከናንተ መሃል ማን ነው ልጆች ያሉት? እጅ ያሳየኝ እስኪ። እኔ ከሁለት ወይም ከዛ በላይ አንድም ይሁን እሺ። ልጆቹ በጣም ልጅ ሲያጠፋ ለዘላለም ላይ አልፈልግም ሂድ ብለ መታባረር ሰው እስኪ እጅን አሳየኝ። እግዚአብሔርን ለምንድን ነው ተቆጪ ክፉ ዳኛ የምናደርገው? he is a loving father። ስንቱ ነው እየተኮነነ የባሰ ወደ ዓለም እየሄደ ያለው?
ጽድቅ በክርስቶስ የእግዚአብሔር ጽድቅ ስንሆን ሁለት ነገር ነው የሆነው። what is righteousness? Righteousness is number 1 the nature of God, የእግዚአብሔር ባህሪ ነው። ሁለተኛ ደግሞ right doing ማለት ነው። righteousnessን ተቀብላል የእግዚአብሔር ጽድቅ ሆናል ማለት የእግዚአብሔርን የጽድቅ ሥራ የመስራት የማድረግ ብቃት ውስጥህ አለ ማለት ነው። ኃጢአት ስናረግ ስንሳሳት ወደ ዓለም ስንሄድ ወደማይሆን ነገር ውስጥ ስንገባ ፈልገን የገባ ነው እንጂ ችሎታው አተነው አይደለም። ውስጣችን ያለው መንፈስ ለዛ ነው በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል የሚለን። በእኛ ውስጥ ያለው የእግዚአብሔር ጽድቅ የሆነው righteousness means right doing። እስኪ right doing በሉ። ትክክል ማድረግ ማለት ነው። አሜን አሜን አሜን። holiness positional holiness born again ስንሆን we became holy አይደለ? አሜን። ቅድስና ማለት ነው። ከዛስ በborn again ከሆንንና በአብ ቀኝ ከተቀመጥንበት ከዛ ፖዚሽን በመነሳት በምድር ላይ እስካለን ድረስ ወደ ሰማይ እስከምንሄድ ድረስ እዛ እስከምንደርስ 1 አመት 2 አመት 10 አመት 20 አመት 30 አመት 100 አመት ምንኖራቸው እነዛ የምንወድቀው የምንነሳው ምናጠፋው ይቅርታ ምንጠይቀው እነዛ ያ ምንድነው? ሳንቲፊኬሽን ማን ነው? ፕሮግሬሲቭ ሳንቲፊኬሽን ነው። አልቲሜት ሳንቲፊኬሽን የመጨረሻው ሳንቲፊኬሽን ነው። ሆሊነስ ያለው እግዚአብሔር ጋር ጠቅልለን ስንገባ አላችሁ ከኔ ጋር። ግን በምድር ላይ ስንኖር እንዴት ነው መኖር ያለብን? ለዛ ነው እግዚአብሔርን መምሰል ራስህን ምን አድርገው አስለምድ። እሰይ ጌታ ኢየሱስ ይባርካችሁ። እስኪ ራሴን አስለምዳለሁ በሉ። አሜን። እግዚአብሔርን መምሰል ራስን አያችሁ። ሰው ፐርፌክት ካልሆነ ለእግዚአብሔር የሚሆን አይመስለው። ፐርፌክት ስለሆንክ ነው እንደ ሰፈር የመጣው። በበደላችንና በኃጢአታችን ጊዜ ሙታን በነበርን ጊዜ ከታላቅ ፍቅሩ የተነሳ አሜን። ሬሳ የወደደ በሬሳ ፍቅር የሞተ ማቀው እግዚአብሔር ብቻ ነው፣ ኢየሱስ ብቻ ነው። አሜን። ስለዚህ አንተ ትረባለህ። አሜን። አንቺ ትረቢያለሽ፣ ለእግዚአብሔር ትሆኛለሽ። አሜን ነው ወይ? አባትሽ ይወድሻል። እስኪ ለእግዚአብሔር እሆናለሁ በሉ። ድገሙ። ለኢየሱስ እሆናለሁ በሉ። አሜን። ትሆናለህ። ሰይጣን ውሸቱን ተቆርጠሃል ያለው ማን ነው? ተስፋ የለም ያለው ማን ነው? አትረባም ያለው ማን ነው? በቃ ተስፋ የለም ያለው ማን ነው? ያ ሰይጣን ነው፣ ጠላት ነው። እግዚአብሔር ግን መሐሪ ነው። አሜን። አዎ አሜን አሜን። ያ ይሄ በክርስቶስ ኢየሱስ ላሉ ለነሱ ምን የለባቸው? ኩነኔ የለባቸው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የስጢፋኖስን ኳሊቲ ልንገራችሁ። 5 ሚኒት ስጢፋኖስ ተለቀቀ። ወሬ ያስነሱበት። ከዛ በኋላ ከሰሱት። በሸንጎ ፊት አመጡት። ሲከራከራቸው ሲመልስላቸው አልቻሉትም። ቁጥር 15 ምን እንደሚል ታውቃላችሁ? በሸንጎም የተቀመጡ ሁሉ እስኪ ሁሉ በሉ ትኩር ብሎ ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። ይሄ ባይብል ላይ ነው ያለው። ባይዘ ካሁን በኋላ ጠላት እንዲህ ሲያይ አንተን አያይክም። እንደ መልአክ ሰም ሱፐርናቹራል ፊገር ይገለጥባል። ዛሬ በኢየሱስ ክርስቶስ ስም አይደንቲቲ የሚቀይር ቅባት ያገኛቸዋል። አይደንቲቲ የሚቀይር መንፈስ ያገኛቸዋል። ማንነት የሚቀይር እሳት ይነካችኋል። አሜን። እኔ ወንጌል መስበክ ስራዬ ነው። አላቆምም ወንጌል መስበክ። አሜን። አዎ እስኪ ወንጌል መስበክ አላቆምም በሉ። በሉት በጌታ አሜን። አዎ ህይወቴ ይሰብካል በሉ እስኪ። ትዳሬ ይሰብካል፣
ስራዬ ይሰብካል፣ ልጆቼ ይሰብካሉ፣ መግባት መውጣቴ ይሰብካል። ለሚያዩኝ ሁሉ በሉ ለየት ትላለ የሚል ህይወት በሉ ከኔ ይታያል። ለምን ቢባል በሉ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እግዚአብሔርን መምሰል ክርስቶስን ማሳየት እችላለሁ። መንፈስ ቅዱስ ከኔ ጋራ ነው። አልፈራም፣ አልጠራጠርም። እግዚአብሔር ከኔ ጋራ ነው። ሃሌሉያ! እልልታ ጭብጨባ ለእግዚአብሔር ክብር። አሜን። ችግሩ እግዚአብሔር የማይሰራበት ሁሉ ጊዜ ራስን እያየን ራስን ታያለ። ሁሌ ራስን ታያለ። አይ ትላለ። አይ there is no I him አሜን። እሱ የሞተልኝ ጀግና የሚወደኝ ከኔ በላይ እኔን የሚወደኝ ከኔ በላይ እኔን የሚወደኝ ሰማይና ምድርን የፈጠረ እንዳይኖቹ ብሌን የሚጠነቀቅልኝ የሚያፈቅረኝ እናትና አባቴ ይወዱኛል፣ እንደ ኢየሱስ አይወዱኝም። አሜን ነው ወይ? እነሱ በሞታቸው አልወለዱኝም፣ ኢየሱስ ግን በሞት ወለደኝ። ጓደኞቼ ዘመዶቼ ይወዱኛል፣ እንደ ኢየሱስ ግን አይወዱኝም። አረ ዛሬ የሆነ ሰው አዲስ እሳት ያገኘዋል። አሜን አሜን። ኢየሱስ ጌታ ነው። አሜን። እስጢፋኖስ የመጨረሻ መልኩ እንደ መልአክ ተቀየረ። ከዛስ ሊቀ ካህናቱ ይህን ነገር እንዲህ ነውን አሉ። እርሱም እንዲህ አለ ይላል። አሁን እዚህ ጋር ይሄን ተናግሬ ጨርሻለሁ። ወንድሞች ሆይ እሱ ነው የሚናገረው። አባቶች ሆይ ስሙ፣ የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከአገርህና ከዘመዶች ወጥተ ወደ ማንኛው ምድር ና አለው። በዚያ ጊዜ ከከለዳውያን አገር ወጥቶ ወደ ካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች ምድር አመጣው። በዚችም የእግር ጫማ እንኳ የሚያል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔርም ዘሩ በሌላው አገር መጻተኞች እንዲሆኑ 400 ዓመት ባሪያዎች እንዲያደርጓቸው እንዲያስጨንቋቸው እንዲሁ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚያም በኋላ ይወጣሉ፣ በዚያም ስፍራ ያመልኩኛል አለ። የመገረዝን ኪዳን ሰጠው። እንዲህም ይስሐቅን ወለደ። በስምንተኛው ቀን ገረዘው። ይስሐቅ ያዕቆብን፣ ያዕቆብም 12ቱን አባቶች አለቆች በዮሴፍ ቀንተው ወደ ግብጽ ሸጡት። እግዚአብሔር ከእርሱ ጋር ነበር፣ ከመከራውም ሁሉ አወጣው። በግብጽ ንጉሥ በፈርዖን ፊት ሞገስና ጥበብ ሰጠው። በግብጽና በቤቱ ሁሉ ላይ ቢትወደድ አድርጎ ሾመው። በግብጽና በከነዓን አገር ሁሉ ራብና ብዙ ጭንቅ መጣ። አባቶቻችንም ምግብ አላገኙም። ያዕቆብ በግብጽ እህል መኖሩን በሰማ ጊዜ በመጀመሪያ አባቶቻችን ሰደዳቸው። በሁለተኛውም ዮሴፍ ለወንድሞቹ ታወቀ። የዮሴፍም ትውልድ በፈርዖን ዘንድ ተገለጠ። አሁን ስሙኝ በቃ እዩ። ለምን እስጢፋኖስ እግዚአብሔር መረጠው? he is full of the word። አሁን ይሄንን የሚናገረው ከአብርሃም ጀምሮ ሳይስት ታሪኩን ሳያዛባ በሸንጎ ፊት ፍርድ ቤት ባይብል ሳይገልጥ ሄሎ ባይብል ሳይገልጥ እንደኔ እንደዚህ ፑልፒት ላይ ተዘጋጅ ሰው እንደዚህ ቁጭ እንደዛ አይደለም። ባይብል ሳይገልጥ ፍርድ ቤት ቆሞ በሚቃወሙ ሰዎች ፊት የመጽሐፍን የእግዚአብሔርን ታሪክ ከአብርሃም ጀምሮ አንድ ሳያዛባ እስከ ኢየሱስ ድረስ ነገራቸው። ሁሉም ጸጥ ብለው ሰሙ። እንዳለ ምዕራፉን ብታነቡት በኋላ ቤታችሁ ሄዳችሁ አንብቡት። ለምን ተቀባ እስጢፋኖስ? እስጢፋኖስ የተቀባው ባይብል እሱ እስጢፋኖስ he is a walking bible። አየ ተሞላ በቃል የመጨረሻው ዘመን ሰራዊት ለመሆን ይሄ ቃል ውስጥ ይሙላ። አራሜን ናቸው። ይሄ ቃል እዚህ ውስጥ ይሙላ። የእግዚአብሔር ቃል በሙላት ይኑርባችሁ።
ከጎናችሁ ያለውን ሰው ባርኩት። የእግዚአብሔር ቃል በሙላት ይኖርብህ በሉት። ጌታ እንደሚጠቀምብህ እርግጠኛ ነኝ በሉት። አይገርምም? እያንዳንዱ ነገር ታሪኩን ሳያዛባ ይሄ እግዚአብሔር ሰው ተናገረ። ለምን እስጢፋኖስ ተጠቀመበት ጌታ? ለምንድነው እንደ መልአክ ፊቱ የተቀየረው ብትሉ because the word is in him። ውስጥ ቃል ካለ ፊት ይቀየራል። ውስጥ ቃል ካለ የሚያስቆም የለም። ውስጥ ቃል ካለ እሳት ይነዳል። ኧረ አሜን ነው ወይ?